ሁለተኛ ዜና ምዕራፍ 20 ላይ መጽሐፍ ቅዱስ ሲናገር እነ ዮሳፍጥ የሶስት ሀገር ጠላት ተሰብስበው መጡባቸው እና መጽሐፍ ቅዱስ ሲናገር በነቢያቱ በኩል የእግዚአብሔር ድምጽ መጣላቸው። ምንድነው የመጣላቸው ድምጽ? ሰልፉ የኔ ነው አለ እግዚአብሔር። ሃሌሉያ! ማለት ሰልፉ የናንተ አይደለም። በዚህ ጦርነት ብዙ ጦርነት ተዋግታችሁ ሊሆን ይችላል፣ አሸንፋችሁም ተሸንፋችሁም ሊሆን ይችላል። ይሄኛው ሰልፍ ግን የኔ ነው አለ እግዚአብሔር። ሃሌሉያ! ታውቃላችሁ እነ ዮሳፍጥ ይሄንን በሰሙ ጊዜ ዝም ማለት አልቻሉም። መጽሐፍ ቅዱስ ሲናገር አለቆችና ሽማግሌዎች ተጠራሩ፣ ተመካከሩና ሰልፍ ሜዳ ዝም ብለን ከምንገባ አሉ፣ ሳንዘምር ሙዚቃ ሳንጫወት ዝም ብለን ከምንገባ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ ጌጠኛ ልብስ የለበሱ ሃሌሉያ! ተሰምቶ አይታወቅም ወገኖቼ። ጦር ሜዳ የጦር መሳሪያ እንጂ የሙዚቃ መሳሪያ ገብቶ አያውቅም። የጦር ልብስ እንጂ ጌጠኛ ልብስ ገብቶ አያውቅም። እነ ዮሳፍጥ ግን ሃሌሉያ ጌጠኛ ልብስ ለብሰው፣ ክብር ለእግዚአብሔር ይሁን። ምን ማለት ነው ጌጠኛ ልብስ? እኔ እንደሚገባኝ የምስጋና ልብስ ማለት ነው። የማጉረምረምን ልብስ አውልቀን፣ የማዘንን ልብስ አውልቀን፣ ዳውን የመሆን ዲፕሬስድ የመሆንን ልብስ አውልቀን ሃሌሉያ የደስታን መጎናጸፊያ የምስጋናን ልብስ ዛሬ ማታ እንለብሳለን። ሃሌሉያ ሃሌሉያ! ቸር ነውና ምሕረቱ ለዘላለም ነውና እያልን እግዚአብሔርን እናከብራለን።